ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ አላችሁ? እኛ አለን አልሐምዱሊላህ። ከእናንተ ጋር እንዴት ነው? ስራ፣ ጤንነት ሁሉ ሰላም? ሀገር ውስጥ ያላችሁ ከሀገር ውጭ ያላችሁ ትውልድ ኢትዮጵያውያን በሙሉ ባላችሁበት ያለ እዝነት ከእናንተ ጋር ይሆን እያልኩ እና ቪዲዮውን ደግሞ ላይክ እያደረጋችሁ ላይክ አድርጉት፣ አስተያየት ማስቀምጡበት እላችኋለሁ። የምር እይታ የለውም፣ በጣም እይታ የለውም። በደንብ እያያችሁ ቆይ። እኔ እኮ የስንት ነገር ቪዲዮ ከፍታችሁ ቁጭ አድርጉት። የተወሰነ 5 ደቂቃ 3 ደቂቃ ይበቃል እኮ እንዲሁ በቃ እኔ ለምኑኝ እያላችሁ ነው። እና ቤተሰብ ሰሞኑ እንዴት ነው ብርዱ? ብርድ እኮ ኢትዮጵያ ከዚህ በላይ ብርድ ያለ፣ አሁን ከዚህ በላይ ዝናብ ያለው ኢትዮጵያ ነው። ግን የሚያስፈራው ነገር ለምንዱ ታውቃላችሁ? እዚህ ሀገር በቃ አስፋልቱ ምናምን ዝናብ ይዘንባል ተብሎ ታስቦበት ምናምን አይደለም የተሰራው። ውበት ነው እንጂ ያለው ዝናብ ከመጣ ማቋቋም አይችልም ማለት ነው። ሙቀት ሲመጣ ብርድ ይሻላል ትላለን። ብርድ ሲመጣ ሙቀት ይሻለናል። ሙቀት ሲመጣ ደግሞ ብርዱ ይሻለናል። እስኪ አስተያየታችሁን አስቀምጡ። የትኛው ይሻላችኋል? ኧረ ከባድ ነው ግን ዝናብ ሲዘንብ በጣም ያስፈራል የምር። እና ኢትዮጵያ ላይ በዝናብ ያደግን ልጆች ነን። ግን ሰው ሀገር ላይ ደግሞ የሚያስፈራው የአንዳንድ ነገሮች ስላልተስተካከሉ ያስፈራል ማለት ነው። እና ያው እዚህ ላይ ስህተት ሰርተዋል። ያው ቢያስተካክሉ ታሪፍ ነበረ። እና ኢትዮጵያ ያው ዝናብ እንኳን ቢዘንብ መቋቋም ትችላለች ማለት ነው። እዚህ አይችልም። እና እኛ ብርዱን እኛም አልቻልነውም። እናቴ ፈርተናል። አሁንስ እንደው ጠዋት ቆይ በሰሞኑ ውሃው ራሱ እኮ እንዴት ነው የሚቀዘቅዘው? እስኪ እንደው እንደዚህ ፎጣቸውን እያጣፋችሁ ራሳችሁ ጠብቁት። እና ደግሞ ተይልፈማችሁ ስር ልበሱ ሌላ ልብስ። ከላይ አያስለብሱን ምናምን የምትሉ ሰዎች ከስር ልበሱ ማለት ነው። ከስር እየለበሳችሁ ግዴታ ከላይ መደረብ ምናምን አይጠበቅባችሁም ማለት ነው። ሰው ራሱን ለመጠበቅ ሲል እዩ፣ ተሱሪያችሁ በታች ልብስ ልበሱ፣ ከላይ ደግሞ ከውስጥ ሹራብ ልበሱ። ወፈር ያለ ዲንዲን ያለ ሌላ ይገኛል። እንግዲህ አብሽሮ ይዟችሁ በርቱ፣ ጠንክሩ። እንግዲህ ልንሰራ ነው የመጣ ነው። ታረጉታላችሁ። አብሽሩልኝ ወዶቼ። እና ቆይ እናንተ አሁን ስደት ላይ ከብርዱና ከሙቀቱ የትኛው ይሻላል? እስኪ አስተያየት አስቀምጡ። እኔም አብሬ አስተያየታችሁን እመልሳለሁ እንጂ አሁን ግን አልናገርም ማለት ነው። አዎ ትንሽ እንነጋገርበት። እሺ አይዟችሁ፣ አብሽሩልኝ። ላይክ አድርጉ፣ ሰብስክራይብም ደስ ካላችሁ ሰብስክራይብ አድርጉ። ድጋሚ ቪዲዮ ስሰራ ደግሞ ማየት ከፈለጋችሁ የጆሮ ምልክቷን ነኳት፣ ሸር አድርጉ። ሌላስ አስተያየት ኮሜንት አልኩ፣ ላይክ አልኩ። በቃ ይሄ ብቻ ነው። አያችሁ፣ ቀላል እኮ ነው፣ ትንሽ ነው ምንም ነገር። ከዛ ቪዲዮ ውልኝ። አዎ ምናልባት ነገ ያኔ ማለት እንትን ልሆን እችላለሁ ማለት ነው። አዎ አብሽሩልኝ፣ ጠንክሩልኝ፣ ባላችሁበት ሰላም ሁኑልኝ። አላህ ይጠብቃችሁ፣ ባላችሁበት አላህ ይጠብቀን። ሀገራችን በሰላም ያብቃን፣ ለሀገራችን ማለት ነው። እና ቤተሰብ እወዳችኋለሁ። በቃ ደህና ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።